ብላ ተኳኩላ ምናምን በረመዳን ምድር ቻፕስቲኳን ተቀብታ ኩሏን ተቀብታ ልብስ ቤት ውስጥ ያለች ራሷ አትመስልም። ዝንጥ ብላ ነው እቺኛው ቤት ጠርጋለች። የሆነ ነገር ምግብ ለኛ መስጠን እኔ ከጓዳ ነው እንግዲህ የጠራቻት። በቃ እንትኗ ለብሳ እንዲ ምንም ፊቷ ላይ ምንም ነገር የለም። እውነት ለመናገር ከሆነ እቺኛው ኢማን የምትበደል ይመስለኛል። የምትሰራው ወይኔ ማነው ስሟ ሁለቱ ምንም ነገር ያስታውቃሉ። ወንድ ነገሮች ናቸው አይሰሩም ማለት ነው። እንትና ግን ባለሙያ ትመስለኛለች። ያው አረብ ሀገርም ስለቆየች እሷ ናት እንግዲህ ምግብ ምናምን የምትሰራው። ሳይድ ደግሞ ሩዝ ምናምን ረመዳን ላይ ይወዳል። ከሩዝ በዶሮ በጣም ነው የሚወደው ማለት ነው። ሲመስለኝ ጫና የሚበዛባት እቺኛዋ ናት። ማን ነበረ ስማቸው አይያዝልኝም። የሶስቱም ስም ማለት ነው። የሶስቱም ስም ይጠፋብኛል። ለማንኛውም በዚያው አጋጣሚ በዚሁ ግርግር ሮዛ በሲስተም ታረቀቻት። እውነት ለመናገር ከሆነ ሮዛ ተንኮለኛ እየሆነች ነው። እኔ ሳቃት በጣም ምስኪንና ሞኝ ናት ማለት ነው። ግን አሁን ተንኮል በጣም እየፈጠረች ነው ማለት ነው። አሁን ይሄ ሲስተም እንዴት እንደመጣላት እኔ በሆነ ያው ከመጀመሪያም ተንኮለኛ ስለሆንኩኝ ማለት ነው ችግር የለም። ሮዛ ግን በጣም ደግ ስለነበረች እውነት ቪዲዮን ተንኮል ከየት እንደመጣላት ማለት ነይ አስታርቂኝ ብር ሰጥሻለሁ ሰጂ ብላ እንግዲህ ከዛችኛዋ ጋር እየተጋፈጠች ነው አያንቱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እዚህ ጋር ማለት ነው የአያንቱ ገንዘብ ወዳድነት እስካሁን ድረስ ሞለቀቃት ማለት ነው። የሰይድ ሚስት እንደነበረችው ያቺ አያንቱ ሆናች ማለት ነው። ብር እንዲ ሮዛ ተጫወተችባት፣ በነፍስ ስጋዋን የተጫወተችባት ምን እንዳደረገቻት ሮዛ። በነገራችን ላይ ሮዛ ብልጣትሽ ተመችቶኛል። በጣም አሪፍ ነገር ነው ያደረግሽው። ለማንኛውም እስኪ ቪዲዮ ላሳያችሁ ምን እንዳደረገቻቸው። ቆንጨራ ወይንም ዱላ ይዘ የቆራረጥኩ ከማስወጣሽ በራስሽ ብትወጪ ነው የሚሻለሽ። በግርሽ የራስሽ ውጪ። እኔ ሰይድ ጋር የተኛለሁ ዛሬ። ምን ስለሆንሽ? መብቷ ነው። ዋና መብት የሰጣት መብቷ። ከአንቺ በፊት እኮ ሰይድ እሷን ነው የሚያውቀው። አንቺ እዛ እየሄድሽ ስትመጪ ዝም ስላልኩሽ አንቺ አበዛሽ እኮ። ኧረ አንቺ አልጋ አንሶላ አዲስ ይነጣፍልሽ አይደለ? ሂጂ አንጥፊላት አንሶላ። ሂጂ አንጥፊላት። አዩ ታይ ብዬሻለሁ። አንቺ በመሀላችን እንዳትገቢ ያላገርኳት አልወጣም። አንተ ጋር እየተኛለሁ። አንቺ ብላ ጣላሽ ልጅላችሁ ታያችሁ። አልወጣም አለች ነው እንጂ ከኔ ጋር ተኝም። አዩ ለምን ይዘሽ ብመጣ አንቺ ሻልተቻት አይደል? ሳይድ እኔ ነኝ ያመጣሁት። ታረቁ። ለምን እንዴ መታረቅ አለባችሁ። እሷ እኮ በአንተ ናፍቆት እኮ ከሳች እኮ ልጅ ተቆረች። አታሳዝንም? ለምን አጥንት አይቀርም ይልባናሉ። ምን አደረገ? ልጅ ስንቱን ልታገባ ይዞርች አይደል? ልጅ ዞር ገባ። አሁን ውጪ ልጅ ብቻ ነው። አልተፋማ ምንም አይነካነከም። ታርቅ አሁን ከኔ ጋር ታርቀሽ ምን ለመሆን ነው? ምን ፈልገሽ? አይነካነከም ብላለች እኮ። ለምንድን ነው ምን ነው አይነካነክሽ? እኔስ እንደግባ ገና ነው። አልወሰንኩም። አልወሰንሽም? ከዛም ጋር ልጋባ ነው እያልሽ አንዴ ተደፈርኩ እያልሽ ቤት ውስጥ ታገኝ ነበር ከሙስጠፋ ጋር። አልደፈረም፣ አልነካነካም። አግባት በቃ። የትኛው ባልሽ? አንተ ነው ወደ እኔ መጣሽ? እኔ ባልሽ ነኝ? አዎ የመጀመሪያ ነው። የመጀመሪያ ድንግል ወሰዳ ማን ነው? እሱ ነው እንደ ወሰደብሽ አንቺንም የኔንም እኮ እንደዛው እኮ መጣሽ። ከዛ መጣሻት። እንዴት ተገናኛችሁ ደግሞ? እንዴ እኔ ሮዛን በጣም ነው የምወዳት እኮ በጣም ተገናኘኝ ነበር። ስንሰጣሽ የምትወጃት? ኧረ እኔ አልሰጠችኝም። ምን ነገርማ ስታሽ ነው አዩ እየተ ኧረ እኔ እንዲሁ ነው የምወዳት። ይኸው አንቺማ አገኘ ብለሽ የሆነ ነገር ሳትቀበይ ተቀሪ አይደለም። አንተ ናፍቆኝ አዩ መከራሽ የመጣሽው አሁን የአዩ ተንኮል ነኝ አይደለም። አዩ እሷ ናፍቃ ምስኪን ነች። እሷ መከራሽ የሆነ ነገር ብላሽ መጣለሽ። እኔ ሌላ ነገር አይደለም። አንተ ናፍቄ መጣው። ሌላ ወንድ ተውቼ አንተ ወደ አንተ ልግባ ነው። ሌላ ወንድ ተሽ? ከማን ጋር ነው? ከሙስጠፋ ጋር ነው? ከምናምን ጋር አጋባለች ተንብር። በቃ ሁሉም አንተ አይመስልም። ከስንት ወንድ ጋር አየሁሽ አንቺ? እኔ ብዙ ወንድ ነው ግን አቆጥሪም። እነሱን እኮ እኔ የምለው አሁን እንታረቅ ብላ ነው የመጣችው። ባለፈው በምን እንደተጣሉ ድንገት ግራ ከገባችሁ ከዚህ በፊት ለሮዛ ሰይድ ሊያገባ ሲል 2 ሚሊዮን አስቀምጭ ብሎ ለሰርጓ ሰጥቷት ነበርና ያንን ብር ከሰይድ ጋር ስትጣላ ለሰይድ ላለመመለስ ለኔ ነኝ ብላ አዲስ አበባ ተገናኝተን ያንን ብር ለኔ ሰጣኝ ነበር ማለት ነው።
በዛ ምክንያት ሰይድ መቷታል ሁሉ እውነት በጣም ባለጌ ነው በዚሁ አጋጣሚ እና መቷታል ሁሉ በዛ ብር አሁን በዛ ብር እንደተጣሉ አልታረቁም ማለት ነው። እኔ እንደውም ሙድ እየያዙብኝ መስሎ የነበረ ሳጣራ እውነቱም ተጣልተዋል ማለት ነው። አሁን ልታስታርቃቸው አያን ግን እኔ አይመስለኝም የሆነ ነገር አለ እና እስኪ እንደርስበታለን ማለት ነው። ልታስታርቃቸው መታ ነው ማለት ነው። ሰይድ ግን አሁን እዚህ ጋር ማለት ነው ትቷታል አይደለ? ኦልሬዲ እሷን አልፈልግሽም ብሎ ያችኛውን ያገባ ከተውካት በኋላ ምን አናደደ? ስንት ወንድ ልታገብ እየዞርሽ አይደል ወይ ምናምን አንተም አገባህ እኮ ብዙ። ስለዚህ ትተሃት ማለት ሮዛ እንደማንኛውም ሴት አይደለችም። ለምን ድሮን የምትታወቀው ጥሩ ናት። በመሀላችን ክፉ ደግ አለና አሁን ኢላሂ ነው መባባል ያለባችሁ እንጂ አንተ ጭራሽ ስለ ላግባሽ ስላላት ወንድ ሁላ ነው እንትን የምትለው ማለት ነው። እንትን የምትለው እሱን ሁላ ነው አንተ አሁን ላግባሽ ያላትን ወንድ ተናደግ ያሚህም ላግባሽ ስላላት አልፈልግሽም ማለት ነው ወይስ ቀንታ ነው ወይ ደግሞ አግብታት ስንቱን ልታገባ ነው የምለው? ያችንም አግብታ ይችንም አግብታ ያችንም አግብታ ማለት በሸሪያ የሚፈቀደው እኮ 4 ነው። ከ4 በላይ እኮ አንተ እንዴት ልትሆን ነው እኮ አሁን ሮዛንም አገባክ አዩንም አገባክ ያችንም አግብተክ ሌላ ሴትም ደግሞ ልታገባ ነው? ኧረ ቢስሚላ እና አሁን በቃ መታረቅ ነው ያለባችሁ። አሁን አያን በቃ ገና ዛሬ ስራ ሰራች። ትመርጥ ነው ለቁም ነገር አይሆኑም። መርጠሽ መውደቂያ ስትጨ የኔ ጋር መጣሽ ምን ልታረጊ የኔ ጋር መጣሽ ስለምትወድ እሷ ታውራ አንቺ ምን አገባሽ? ዝጊያት ነገር ምን አገባሽ? አይደለም እንደዚህ ሴት ባለ ካወራ ሴት አላወራም ሚስት አታወራም። አንቺ ያወራሽ ነው እሷ ለምን ታወራለች? ምን አገባሽ? ባልሽ ላይ ሻለው አንቺ ምን አገባሽ? እሺ አሁን እሷን ተዋትና አንቺ ለመጣሽ ናፈቀኝ ወላሂ ሴት ናፈኩሽ። ከዛስ ናፈኩሽ በጣም ነው ግን የምትገርሚው አንቺ ሱመያን ቤት እያወቅሽ ተደብቀሽ ይሄን ሁላ ጊዜ አስችሎሽ በጣም ነው የምትገርሚው። ልጆች የት እንዳሉ እያወቅሽ እኔም አንተ ይገርማል። ለምን እኔን ታውኩት ሶስት ሚስት ትልግባ አንቺን ትቼ ራስሽ እኮ ነሽ እንዲህ ያልሽ ፈልገሽ ነው። አንቺ ግን ይሄን ያለ ምንድን ይጨከሽ እኮ የሱመያን ቤት እያወቅሽ ለምን ነው ያላሰብሽ? ልጆች የት እንደሚኖሩ ታውቂያለሽ? ለምን ነው ጨካኝ ነሽ? ዝም በይ። እኔ ጨካኝ አይደለም ወላሂ። ሱመያ እኔ ቤት ሱመያ አላውቅም። እኔ ሱመያ ውጭ ላይ የምንገናኝ ውጭ ነው ትገናኙት? አዎ ሌላ ነገር የለም። እኔ ካውቃለሁ አንተ ሱመያ ጋር ተወስኛለሽ። መቼ አይየለም እኔ ታርቃችሁ ስታገባት ሳገባሽ ነው ሱመያ ገብተሽ? አታግቢኝ። እኔ ላንቺ ብለንጂ በአካልም ቢሆን ሱመያን አይቻለሁ። ልጆችን ብቻ ማየት ነው የቀረኝ። ናርጋ አዝገሩ ነማጃች ኢምቤት ማነስ መያው ሰው እውነት ለመናገር ከሆነ በመጀመሪያ ደረጃ ሮዛ እኔ ሞኝ ነኝ እንዴ ካንተ ጋር የሚገናኙትን ሴቶች ቤቴን ማሳያቸው? ግን እውነት ለመናገር ከሆነ ያው ቤቴ ጠፍቶ አይደለም ነው መፈለግ ስላልፈለክ ነው እንጂ ግን እዚህ ጋር ቪዲዮ ዋና ሐሳቡ ሮዛ እንትናም አዩ ማለት ነው ስሜቷን ራሱ መቆጣጠር አችልም። በስከመጨረሻ ተጣሉ ሁላ ብላቸው ነው ማለት ነው የምትሄደው። ምንድነው ሮዛ ትላታለች ሱመያ የሰጠችኝ 20 ሺህ አለ 10 ሺህን አጥፍቻለሁ 10 ሺህ የቀረ እኔ ጋር አለ 5 ሺህ ሰጥሻለሁ ስትላት አበደች ልጅቷ ማለት ነው። ለምን መጀመሪያ 2 ሚሊዮን አለ እኔ ጋር ሰጥሻለሁ ስላለቻት ማለት ነው። እና ሰይድን ካስታረቀቻቸው በኋላ 5000 ነው የምሰጥሽ ትላታለች። እብድ ነው የሆነችው ማለት ነው። እብድ እንደውም ተጣሉሽ የራሳችሁ ጉዳይ ብላ ነው ቤቱን ብርግርግዱን አወጣ ሄደችው። ማን ነው ስማ ደግሞ እውነት ርር ነው ያለችው። ወይኔ ይማን አቤት ይማን እውነት ይማን ማለት ነው። ግን የሆነ ነገሯ ምስኪን ይመስለኛል። ያኔ ራሱ ቤት ሄድን ጊዜ ያቺኛዋ በቃ ቅብትብት ብላ ተኳኩላ ምናምን በረመዳን ምድር ቻፕስቲኳን ተቀብታ ኩሏን ተቀብታ ልብስ ቤት ውስጥ ያለች ራሷ አትመስልም። ዝንጥ ብላ ነው። እቺኛው ቤት ጠርጋለች። የሆነ ነገር ምግብ ለኛ መሰጣን እኔ ከጓዳ ነው እንግዲህ የጠራቻት።
በቃ እንትኗን ለብሳ እንዲህ ምንም ፊቷ ላይ ምንም ነገር የለም። እውነት ለመናገር ከሆነ እችኛዋ ኢማን የምትበደል ይመስለኛል። የምትሰራው ወይኔ ማነው ስሟ ሁለቱ ምንም ነገር ያስታውቃሉ። ወንድ ነገሮች ናቸው አይሰሩም ማለት ነው። እንትና ግን ባለሙያ ትመስለኛለች። ያው አረብ ሀገርም ስለቆየች እሷ ናት እንግዲህ ምግብ ምናምን የምትሰራው። ሳይድ ደግሞ ሩዝ ምናምን ረመዳን ላይ ይወዳል። ከሩዝ በዶሮ በጣም ነው የሚወደው ማለት ነው። ሲመስለኝ ጫና የሚበዛባት እችኛዋ ናት። ማን ነበረ ስማቸው አይያዝልኝም። የሶስቱም ስም ማለት ነው። የሶስቱም ስም ይጠፋብኛል። ለማንኛውም በዚያው አጋጣሚ በዚሁ ግርግር ሮዛ በሲስተም ታረቀቻት። እውነት ለመናገር ከሆነ ሮዛ ተንኮለኛ እየሆነች ነው። እኔ ሳቃት በጣም ምስኪንና ሞኝ ናት ማለት ነው። ግን አሁን ተንኮል በጣም እየፈጠረች ነው ማለት ነው። አሁን ይህ ሲስተም እንዴት እንደመጣላት እኔ ብሆን ያው ከመጀመሪያም ተንኮለኛ ስለሆንኩኝ ማለት ነው ችግር የለም። ሮዛ ግን በጣም ደግ ስለነበረች እውነት ቪዲዮን ተንኮል ከየት እንደመጣላት ማለት ነይ አስታርቂኝ ብር ሰጥሻለሁ ውሰጂ ብላ እንግዲህ ከዛችኛዋ ጋር እየተጋፈጠች ነው አያንቱ ማለት ነው። ምን አገባሽ ምናምን እያለሽ እያወራች ነው ማለት ነው። እና ሳይድን እውነት ለመናገር ሙድ እየያዘችበት ይመስለኛል። አሁን ስታት የዛን ጊዜ በረኪና እየጠጣች ብዙ ነገር እየሆነች በጣም ብዙ ነገር ሆናለታለች። አሁን ግን ያ ፍቅሯ የለም። እውነት ለመናገር ከሆነ ከሰይድን ለሆነ ነገር ፈልገው ነው አውቃ ከሴቶች ጋር እየገባች ባላችን ባሌ ወይን ባሌ ትላለች እንጂ አይደለም ምንም ነገር ነው። ሰይድን አትፈልገውም። የሆነ ነገር ወይ ደግሞ ዝም ብላ በቃ ምን አገባኝ ብላ የሆነ ጥቅም እያገኘችበት ነው እንጂ ምክንያቱም ምንም ነገር ካገኘች ምንም ነገር ታደርጋለች፣ ልጅቷ ታስታውቃለች። ስለዚህ የሆነ ነገር እያገኘችበት ነው እንጂ ያለ ምንም ምክንያት ገብታ ከሴቶቹ ጋር እንዲህ ሰላም ፈጥራ አያንቱ እንዲህ ሰላሙን አትኖርም ማለት ነው ከሰይድ ጋር ራሱ እና በሆነ ነገር ዝም ብላ ራሱ ሰይድ ቤት አትሄድም። ብቻ በሆነ ነገር ወይ ይዘው ገንዘብ እየተጠቀመች ነው ወይ በሆነ ነገር ተስማምተው ዝም ብላ እየኖረች ነው እንጂ ሰይድን እንደ ባል አይተው የምትኖራት መስም ታስታውቃለች እኮ። ሴት ልጅ ስሜቷን መደበቅ አትችልም፣ ታስታውቃለች። በደንብ ነው የምታስታውቀው ሰይድ እንደማትፈልገው ሰይድ እንደወጣላት። እኔ ዝም ብዬ ሳስበው የምትበቀለው ሁሉ ይመስለኛል። እና አውቃ ነው የምታስመስለው እንደዚህ በግድ የተናደደ ለማስመሰል ምናምን ይመስለኛል እንጂ ከውስጧ ውጥት ያለ ነው የሚመስለኝ። ያው ፍቅራቸው ሁለቱ ያለባቸው ይመስለኛል ነው የሳሰበው። እንግዲህ ሮዛን እንኳን አላውቅም። ሮዛ በነገራችን ላይ ከስታለች። የምር ሰይድ ፍቅር ነው እንዴ አንቺ ያከሳሽ? እንደዚህ በጣም ነው የከሳችው። ጠቋቁራለች። ምን ሆናለች? የሆነ አስሮማ አግቶማ ብቻውን የሆነ ሰው አግቶሽ እንዲጅና እግርሽን አስሮ እሱ ይበላል አንቺ ቁጭ ብለሽ የምታይ እኮ ነው የሚመስለው። እውነት ምንም እንትን ማለት ምንም በጣም እንትን ብላለች፣ ተቀይራለች። እንደ ድሮ አይደለችም ሮዛ። ሰውነቷ ቅላቷ ምናምን ላይ የለም ማለት ነው። ምን እንደሆነች ወይኔ ሮዛ የኔ ቆንጆ ምን ነካብኝ? እኔ እናት ምን ሆነች ነው? ቪዲዮን ካየሽ እውነት ለመናገር ከሆነ መልሽልኝ። እውነት አናወራም በዚህ ደግሞ አሁን ደግሞ እንግዲህ ያው አንድ የሆነ ሰው አግኝቼ መተው ስፈልግ ወይ ስልክ ወይ የሆነ ነገር ዘጋጋለሁና እያወራን አይደለም። እኔ አሁን ያው ማውራት ስለማልችል በዩቲዩብ ላይ መልሽልኝ። ደህና ነኝ ሾርት ራሱ ቢሆን ደህና ነኝ ሰላም ነኝ አለው ምናምን ብትይኝ በጣም ደስ ይለኛል። እና ለማንኛውም የዛሬ ቪዲዮ ይሄን ይመስላል። በያላችሁበት ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ባይ